ያላሳዘነ ገኝ እንዳላዝግ በፊቱ ያላሳዘነ በፊቱ የተከበራችሁና የተወደዳችሁ እግዚአብሔር ባሪያዎች እንደምናችሁ፣ የእግዚአብሔር ስም ለዘላለም የተባረከ ይሁን። አሁን በሰዓታችን መሰረት ያው 3:05 ልል ነው ባለው ሰው እንጀምራለን። ምናልባት ቪዲዮ ተቀጥቶ ስለሚለቀቅ ሌሎቹ በዛው ይሰሙታል ብዬ በዛ አስባለሁ። ምክንያቱም ሰዓት የራሱ የሆነ እንትን ስላለው ዋጋ ስላለው በዛ መሰረት በሰዓታችን እንጀምራለን። እግዚአብሔር ይረዳናል። ብዙ ጊዜ ላይቭ ላይ አልገባም። እግዚአብሔር ሲናገር ግን ድምፅን ሲያመጣ ላይቭ እንዲገባ ውስጤ ላይ ሲሞላ በዛ መልኩ አልፎ አልፎ ላይቭ የሚገባበት ሁኔታ አለ። የእግዚአብሔር መንፈስ ቅዱስ ነው ሁላችንንም እኛ የምንፈልገውን ነገር ሳይሆን እሱ የሚፈልገውን እንድናደርግ የሚጎተጉተን። በተለይ መንፈሳዊ ነገርን እንድናደርግ የሚጎተጉተው ስጋችን አይደለም። ስጋችን ወደ ዓለም እንጂ ወደ መንፈሳዊ ነገር ዝንባሌ የለውም። ከፍጥረቱም ወደ መንፈሳዊ ነገር ዝንባሌ የለውም። መንፈሳችን ነች ሁል ጊዜ ወደ እግዚአብሔር ቃል፣ ወደ መንፈሳዊ ነገር፣ ወደ ፈጠረላት ጌታ ጠጋ ማለት የምትፈልገው። ስለዚህ የዛሬውን ርዕስ አድርጌ የወሰድኩት የሩጫውን ሕግ ጠብቀን እንሩጥ
የሩጫውን ሕግ ጠብቀን እንሩጥ የሚል የእግዚአብሔርን ቃል እንካፈላለን። ቃሉ የሚገኘው ሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 3 እስከ 5 ያለው ነው። እሱ ላይ በትኩረት እንሄድበታለን። ሁለተኛው ጥቅስ ደግሞ አንደኛ ቆሮንቶስ ምዕራፍ 9 ቁጥር 24 እስከ 27 ያለው ተመሳሳይ ቃል አለ። ሞር ፎከስ አድርገን የምንነጋገረው ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 3 እስከ 5 ያለውን የእግዚአብሔርን ቃል ነው በዚህ ሰዓት የምንካፈለው። አነባለሁ በጌታ በኢየሱስ ክርስቶስ ስም። እንደ ኢየሱስ ክርስቶስ በጎ ወታደር ከኛ ጋር መከራን ተቀበል። በውትድርና የሚያገለግል ሰው አዛዡን ለማስደሰት ይጥራል እንጂ በሌላ ስራ ራሱን አያጠላልፍም። እንዲሁም በውድድር የሚሳተፍ ሰው የውድድሩን ሕግ ጠብቆ ካልሮጠ የድልን አክሊል አያገኝም ይላል። 3 ነጥቦችን መነሻ አድርገን እንካፈላለን የእግዚአብሔርን ቃል። አሁን ከላይ በተነበበው በሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 3 እስከ 5 በተነበበው ክፍል ላይ 3 ወሳኝ ነገሮች አሉት። የመጀመሪያው መከራን መቀበል የሚል ነው። መከራን ተቀበል ይለዋል። ሁለተኛው አዛዡን ለማስደሰት ወይም አዛዡን ማስደሰት የሚለው ይሆናል። ሶስተኛው የውድድር ሕጉን ጠብቆ መሮጥ የሚል 3ቱ ወሳኝ ነገሮች ናቸው እዚህ ቦታ ላይ የተቀመጡት። የመጀመሪያው መከራን ተቀበል ይላል። ሐዋርያው ጳውሎስ ለጢሞቴዎስ የጻፈው ቃል ነው። እዚህ ቦታ ላይ ግብዣ እያደረገ ያለው ጥሪ እያደረገ ያለው ሐዋርያው ጳውሎስ ለጢሞቴዎስ ምንድነው ያለው? እንደ ኢየሱስ ክርስቶስ በጎ ወታደር ሆነ ከኛ ጋር ምን ተቀበል? መከራን ተቀበል ነው እያለ ያለው። መከራን ተቀበል ነው እያለ ያለው። ከፍታን ተቀበል እያለው አይደለም። ደስታን ተቀበል እያለው አይደለም። ዕውቅናን ተቀበል እያለው አይደለም። ምድራዊ ቁሳቁስ ተቀበል እያለው አይደለም። ነገር ግን እያለው ያለው መከራን ተቀበል እያለ ነው። በዚህ ቦታ ላይ ጳውሎስ ለጢሞቴዎስ ሲናገር ክርስትና መከራን የምንቀበልበት መንገድ እንደሆነ ይናገራል። መከራን የምንቀበለው በሌላ ጥፋት ዓለም ላይ በሚሰሩ ወንጀሎች ሳይሆን ስለ ክርስቶስ ኢየሱስ በመናገር ወንጌላችን ስለ ልጁ ስለ ኢየሱስ ክርስቶስ ስለሆነ ስለ ኢየሱስ ክርስቶስ በመስበክ ስለ ኢየሱስ ክርስቶስ በመናገር ስለ ኢየሱስ ክርስቶስ የሰራልንን ነገር በማውራት የሚደርስብንን መከራ ተቀበል ይላል። ለመቀበል ዝግጁ ሁን ብሎ ይናገራል። ክርስትና መከራ የሚቀበሉበት የህይወት ጎዳና ነው። ምክንያቱም የምንኖርበት ይህ ዓለም በሰይጣን ገዥነት ውስጥ ያለ ስለሆነ ነው። በዮሐንስ ወንጌል ምዕራፍ 16 ከቁጥር 33 የእግዚአብሔር ቃል እንደሚናገረው በዓለም ሳላችሁ መከራ አለባችሁ ይላል። ነገር ግን አይዟችሁ እኔ ዓለምን አሸንፌአለሁ። በዓለም ነው ያለነው። በዓለም እያለን መከራ አለብን። ምክንያቱም ይህ ዓለም የዓለምን ነገር ነው ከፍ ከፍ የሚያደርገው። የስጋን ነገር ነው ከፍ ከፍ የሚያደርገው። የዓለምን ብልጭልጭ ነው ከፍ ከፍ የሚያደርገው። በዓለም መንገድ ላይ የሚሄዱትን ነው ከፍ ከፍ የሚያደርገው። ይህ ዓለም ስለ ክርስቶስ የሚሰብኩትን ስለ ክርስቶስ የሚናገሩትን ሲወግሯቸው ነበር። ሐዋርያት ሲወገሩ ነበር ስለ ክርስቶስ በመናገራቸው። ዝም አንልም፣ ስለዚህ እውነት እንናገራለን፣ ስላየነው እውነት እንናገራለን፣ ስለሰማነው ነገር እንመሰክራለን ብለው ስለተናገሩ በወህኒ ሲጣሉ እናያለን። እነ ጳውሎስ ላይ የደረሰበትን መከራ ታውቁታላችሁ። ስለ ኢየሱስ ክርስቶስ በመስበኩ ጳውሎስ ስንት ቦታ ላይ ግርፋት ደረሰበት፣ ስንት ቦታ ላይ እስራት ደረሰበት፣ ስንት ቦታ ላይ መከራ ደረሰበት። ሐዋርያትም በዛ መልኩ በመጋዝ ሲሰነጠቁ ነበር፣ በዘይት ሲቀቀሉ ነበር፣ በድንጋይ ሲወገሩ ነበር። ለምን? ስለ ክርስቶስ ስላወሩ። ስለ ዓለም ቢያወሩ ኖሮ ከፍ ከፍ ይደረጉ ነበር። ዓለም ከፍ ከፍ ታደርጋቸው ነበር። ስለ ዓለም ቢያሽቃብጡ፣ ስለ ዓለም ዝና ቢያወሩ ቢናገሩ ከፍ ከፍ ይሉ ነበር። ለምን? በሰይጣን
ገዥነት ውስጥ ያለ ነው። በጊዜያዊነት የተፈቀደለት ለሰይጣን በተፈቀደለት ዓለም ውስጥ ስላለን በዚህ በጨለማ ዓለም ላይ ብርሃን እንድንሆን ስለተጠራን፣ ስለዚህ ይህ የጨለማ ዓለም ስራ መስራት የሚመቸው የዓለምን ነገር ስናወራ፣ የዓለምን ነገር ስናደርግ፣ የዓለምን ነገር ስንፈጽም ነው። ለዛ ነው ጳውሎስ ጢሞቴዎስን መከራን ተቀበል፣ እንደ ኢየሱስ ክርስቶስ በጎ ወታደር ከኛ ጋር መከራን ተቀበል። ስለ ኢየሱስ ክርስቶስ መናገር መከራን መቀበል እንደሆነ፣ መከራን የሚያስከትል እንደሆነ ዛሬ ምናልባት ክርስትና ስንሰብክ ጌታን ተቀበል፣ ከፍ ከፍ ትላለ፣ ዝና ታገኛለ፣ ገንዘብ ታገኛለ፣ ከበሽታ ነፃ ትወጣለ፣ በተለያየ ነገር ብለን አንዳንዶችን ወደ እግዚአብሔር ቤት አምጥተናቸው ሊሆን ይችላል። ከመጡ በኋላ ዝናው ሲጠፋ፣ በዓለም ያገኙ የነበሩት ዝናቸው ሲጠፋ፣ ክብራቸው ሲጠፋ፣ ውጊያው ሲበዛ፣ ሰልፉ ሲበዛባቸው ጥለው ይሄዳሉ። ግን ስንመሰክርም ክርስትና መከራ ያለበት መሆኑን በትክክል መናገር መቻል አለብን። ስለ ክርስቶስን ሲጀመር ይህ ዓለም ክርስቶስን አልተቀበለውም። የገዛ ወገኖቹ አልተቀበሉትም። ከዛም የተነሳ ነው ክርስቶስን አሳልፈው ሰቀሉት። የመርገምን ሞት እንዲሞት መስቀል ላይ ሰቀሉት። ስለዚህ ይህ ዓለም ስለሱ የሚያወሩትን፣ ስለሱ የሚናገሩትን፣ ስለ ቁስ የሚናገሩትን፣ በሰፊው ጎዳና የሚሄዱትን ነው ከፍ ከፍ የሚያደርጋቸው። መከራ ያለበት ነው ክርስትና። ዛሬ አንዳንዶቻችን ትንሽ እንኳን መከራ ሲደርስብን በእግዚአብሔር ላይ እንማረራለን። እግዚአብሔር ከኔ ጋር የለም፣ እግዚአብሔር ከኔ ጋር የለምን? ክርስቲያን ሆኜ እያለሁ፣ የሚጸልይ ሰው ሆኜ እያለሁ፣ የእሱን ቃል የሚናገር ሰው ሆኜ እያለሁ ይሄ መከራ ደረሰብኝ ብለን እየየ እንላለን። ኢቭን በክርስትናችን እየጠነከርን እየበረታን በሄድን ቁጥር መከራውም እየጨመረ እየበዛ ይሄዳል። ምክንያቱም ከዓለም እየወጣን ነዋ። የዓለምን ክፉ ስራ እያፈረስን ነዋ። በእግዚአብሔር ኃይል የተነሳ በመንፈስ ቅዱስ ኃይል የተነሳ የዚህን ዓለም ስራ እያፈረስንበት ስለሆነ ውጊያው በእኛ ላይ ይበረታል። ነገር ግን ከፍታችንን እየጨመርን እንደ ንስር ከፍ ከፍ ባልን ቁጥር ትንንሽ ቁራዎችን፣ ፈተናዎችን እየጣልናቸው እንሄዳለን። ከፍታችንን መጨመር አለብን። ክርስትና ከፍታን መጨመር ይፈልጋል። ክርስትና ለብ ብለው የሚሄዱበት ህይወት አይደለም። በራእይ መጽሐፍ ላይ እንደተናገረው ወይ በራድ አልሆንክም ወይ ሞቃት አልሆንክም፣ እንዲሁ ለብ ስላልክ ከአፌ ሊተፋ ነው ይላል። ለብ ማለት ከአፍ የሚያስተፋ ነው። ክርስትና ፈተና ብኖርበትም ይህንን ፈተና ማለፍ የምንችለው ከፍ ከፍ ብለን መሄድ ስንችል ነው። ከግንዱ ከክርስቶስ ኢየሱስ ጋር መጣበቅ ስንችል ነው። ስለዚህ ነው ሐዋርያው ጳውሎስ ጢሞቴዎስን እንደ ክርስቶስ ኢየሱስ በጎ ወታደር ከኛ ጋር መከራን ተቀበል ያለው። ሁለተኛው እዚህ ቦታ ላይ የምናየው ክፍል አዛዡን ማስደሰት ይላል። ቁጥር 4 ላይ አለ። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 4 ላይ በውትድርና የሚያገለግል ሰው አዛዡን ለማስደሰት ይጥራል እንጂ በሌላ ስራ ራሱን አያጠላልፍም ይላል። በውትድርና ያለ ሰው ይሄኛው አዲሱ መደበኛ ትርጉም ስለሆነ ነው። ነገር ግን በ1954ቱ ትርጉም ላይ ምን ይላል? ትዳር በሚገኝበት ራሱን አያጠላልፍም ይላል። በሌላ ስራ ወጣ ባለ ስራ ላይ ራሱን አያጠላልፍም። በሚፈልገው ነገር ራሱን አያጠላልፍም። ወታደርን ስናይ ጦር ሜዳ ሆኖ ስለ ቤተሰቦቹ የሚያስብ ከሆነ፣ ስለ ቤቱ የሚያስብ ከሆነ ጠላት በየትኛው አቅጣጫ እንደሚመጣ ይዘነጋና በጠላት ሊወረር ይችላል። በጠላት ጥይት ሊመታ ይችላል። ነገር ግን ምሽግ ውስጥ ሆኖ
ሁል ጊዜ ዝግጁ ሆኖ ነው የሚጠብቀው ወታደር። በሌላ ስራ በሌላ ሐሳብ ራሱን አያጠላለፍም። ይህንን የሚያደርግበት አዛዡን ለማስደሰት፣ ኮሎኔሉን ለማስደሰት፣ ጄኔራሉን ለማስደሰት፣ የቅርብ አለቃውን ለማስደሰት፣ አገሪቱን ለማስደሰት። ዛሬ እኛ የኢየሱስ ክርስቶስ በጎ ወታደር ነን። አዛዣችን ደግሞ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው። ማንን የሚያስደስት ሕይወት እየኖርን ነው? ዛሬ ባለንበት ጊዜ እኛ የተጠራ ነው አዛዣችን የሆነውን አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ለማስደሰት ነው። የእሱን ሥራ ልንሰራ እንደ መስተዋት እያብለጨለጭን የክርስቶስ መልክ በእኛ እንዲገለጥ ነው እዚህ ምድር ላይ የተቀመጥ ነው። እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን ምን ዋጋ አለው ወደ ውጭ ከመጣል በቀር ይላል። ጨው ሌላውን ነገር የሚያጣፍጥ ነው። ጥፍጥና የሌለውን ጣዕም የሌለውን ምግብ የሚያጣፍጥ ነው። ጨው ሪዘርቭ ለማድረግ የሚበላሹ ነገሮችን በጨው አባቶቻችን ነስነው ሲያስቀምጡ የሚበሰብስ የሚበላሽ ነገር ዕድሜው ይረዝማል። ስለዚህ ይህንን ዓለም የምናጣፍጥ አልጫ የሆነውን ዓለም በክርስቶስ ኢየሱስ የምናጣፍጥ ነን። እኛ እንድናጣፍጥ የዓለምን መራራ ነገር የዓለምን የማይጣፍጥ ነገር በክርስቶስ ኢየሱስ ጣፋጩን ኢየሱስን ሕይወት የሆነውን ኢየሱስ ክርስቶስን በመስጠት እንድናጣፍጥ ነው። እናንተ የዓለም ብርሃን ናችሁ። ብርሃንን አብርቶ ሰው ለሁሉም እንድታይ በከፍታ ስፍራ ነው የሚያስቀምጠው እንጂ በዝቅታ ስፍራ ከእንቅብ በታች አያስቀምጥም ይላል የእግዚአብሔር ቃል። እኛ የዓለም ብርሃን ነን። የዚህን ዓለም ጨለማ የምናበራ ሰዎች ነን። በክርስቶስ ኢየሱስ የምናበራ ሰዎች ነን። የጨለማውን ሥራ የምንሰራ ሰዎች ሳይሆን ጨለማን የምንገፍነን በክርስቶስ ኢየሱስ ጨለማን የምናስወግድነን። ብርሃን ሲመጣ ጨለማ ስፍራ አይኖረውም፣ ለቆ ይሄዳል። ቀን ሲሆን የቀን ሥራ ነው የሚሰራው፣ ማታ ሲሆን የጨለማ ሥራ ነው የሚሰራው። እኛ የጨለማን ሥራ እንድናበራ የተጠራነን። እግዚአብሔር ይርዳን። በእውነት የጨለመውን ዓለም ጣዕም የሌለውን ዓለም እንድናጣፍጣት ወደ ክርስቶስ ብዙዎችን በመጥራት የዘላለምን ሕይወት እንዲያገኙ የሕይወት ውሃ ምንጭ ከወዳቸው እንዲፈልቅ በእግዚአብሔር ቃል እንደተናገረው እንደተጻፈው እንድናደርግ እግዚአብሔር ይርዳን። ለጓደኞቻችን ስለ ክርስቶስ አዳኝነት እንድንመሰክር፣ ክርስቶስ ስለኛ መከራ መቀበሉን እንድንመሰክር፣ ክርስቶስ ዓለምን ሁሉ እንደወደደ እንድንመሰክር፣ ክርስቶስ ለዓለም ሁሉ እንደተሰቀለ እንድንመሰክር፣ ሞትን አሸንፎ እንደተነሳ በእግዚአብሔር ቀኝ እንደተቀመጠ እኛንም በእግዚአብሔር ቀኝ እንድንቀመጥ በር እንደሆነ፣ ብቸኛ መግቢያ እንደሆነ፣ መዳን የሚገኘው በእርሱ ብቻ እንደሆነ እንድንናገር፣ አዛዣችንን እርሱን እንድናስደስት እግዚአብሔር ይርዳን። በእውነት ምንድን ነው የታዘዝን ታዲያ? ምንድን ነው የታዘዝ ነው? አዛዣችንን እንድናስደስት ከተጠራን ምንድን ነው የታዘዝ ነው? ጥቂት 1-3 ነጥቦችን እናስቀምጣለን። በጣም በርካታ የመጽሐፍ ቅዱስ ክፍሎችን በርካታ ነጥቦችን የታዘዝንባቸውን መናገር ይቻላል። ነገር ግን ጥቂት 3 ነገሮችን እናገራለሁ። ወደ ዓለም ሁሉ እንድንሄድ ወንጌልንም ለፍጥረት ሁሉ እንድንሰብክ ታዘናል። ይሄ ትእዛዝ ነው። ማርቆስ ወንጌል ምዕራፍ 16 ቁጥር 15 እንደሚናገረው ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ወንጌልን ለፍጥረት ሁሉ ስበኩ ይላል። ሀብታሙን ለሀብታም ሳታዳሉ፣ ድሃውን ሳትንቁ፣ ሀብታሙን ከፍ ሳታደርጉ ለሰው ሁሉ ለፍጥረት ሁሉ ወንጌልን ስበኩ ይላል። ዛሬ በእውነት በእያንዳንዳችን ቤተ ክርስቲያን እየሆነ ያለውን ሁላችንም እናውቃለን። ለሀብታም ማዳላት የለም፣
ሀብታም ጋር ጠጋ ማለት የለም። ንጹሕ ልብስ ወደ ለበሰው ጠጋ ማለት የለም። ነገር ግን ክርስቶስ የሞተው ለሁሉም ነው። እኩል ነው የሞተው። ማንንም ሳያዳላ ሀብታም ነው ሳይል ድሃ ነው ሳይል ለሁሉም ነው ፀሐይን የሚያወጣው ብርሃንን የሚያደርገው ነፍሱን አሳልፎ የሰጠው ለሁሉም ነው። ስለዚህ ለሁሉም ወንጌልን እንድንሰብክ ይጠበቅብናል። መንፈስ ቅዱስ ይርዳን። ሁለተኛው ምንድን ነው የታዘዝነው? ምን እንድናደርግ ነው የታዘዝነው? ክርስቶስን ለማስደሰት ምን እንድናደርግ ነው የታዘዝነው? 10ቱን ትእዛዛት መጠበቅ አለብን። ምናልባት ብሉይ ኪዳን ላይ ያለ ነው የሚሉ ነገሮች አሉ። ነገር ግን ሕግን ሊያፈርስ ሳይሆን ሕግን ላጠብቅ መጥቻለሁ ብሎ ነው ጌታ ኢየሱስ ክርስቶስ የተናገረው። 10ቱ ትእዛዛት በብሉይ ኪዳን ብቻ ሳይሆን በአዲስ ኪዳንም ተጽፏል። ብሉይ ኪዳን ላይ ዘዳግም 5 ቁጥር 16 እስከ 17 አለ። በአዲስ ኪዳን ዮሐንስ ወንጌል ምዕራፍ 15 ቁጥር 21 ላይ አለ። ተመሳሳይ ቃል በብሉይ ኪዳንም በአዲስ ኪዳንም አለ ስለ 10ቱ ትእዛዛት። አትግደል፣ አታመንዝር፣ አትስረቅ፣ በባልንጀራ ላይ በሐሰት አትመስክር፣ የባልንጀራህን ሚስት፣ የባልንጀራህን ቤት፣ የባልንጀራህን እርሻውን፣ የባልንጀራህን ሎሌውን፣ የባልንጀራውን ገረድህን፣ የባልንጀራውን በሬውን፣ የባልንጀራህን አህያውን፣ ገንዘቡን፣ ማናቸውንም ነገር አትመኝ ይላል። ይህ በብሉይ ኪዳንም በአዲስ ኪዳንም ተጽፏል። ይህንን ስናደርግ አዛዣችንን ክርስቶስን እናስደስታለን። ብርሃንነታችን የሚገለጠው በዚህ ነው። ጨውነታችን የሚገለጠው በዚህ ነው። ሶስተኛው ትእዛዝ ምን እንድናደርግ ነው? ከኛ የሚጠበቀው መቀደስ ይጠበቅብናል። መቀደስ ይጠበቅብናል። ዕብራውያን ምዕራፍ 12 ቁጥር 14 ላይ እንዲሁም አንደኛ ጴጥሮስ ምዕራፍ 1 ቁጥር 16 ላይ ስለ ቅድስና ይናገራል። ዕብራውያን 12 ቁጥር 14 ላይ ያለው እንዲህ ይላል፣ ከሰው ሁሉ ጋር ሰላምን ተከታተሉ፣ ትቀደሱም ዘንድ ፈልጉ፣ ያለ እርሱ ጌታን ሊያይ የሚችል የለምና ይላል። ትቀደሱ ዘንድ ፈልጉ፣ ከሰው ሁሉ ጋር ተስማሙ። ያለ ቅድስና ጌታን የሚያይ የለም፣ ሊያይ የሚችል የለም። ዛሬ ምን አይነት ትምህርቶች ነው እየተማርን ያለ ነው? ዛሬ አየር ላይ የወጣው የትኛው ትምህርት ነው? ተቀደሱ የሚል ትምህርት ጠፍቷል። አንዴ ድኛለሁና ስለ ቅድስና አያገባኝም፣ የፈለግኩትን ማድረግ እችላለሁ፣ ነፍሴ ድናለች የሚሉ ነገሮች፣ ትምህርቶች በእውነት አየሩን ሞልተውታል። የእግዚአብሔር ቃል ግን ያለ ቅድስና እግዚአብሔርን ማየት አይቻልም ይላል። እንዲሁም በሌላ ስፍራ እግዚአብሔር ጠላቶችን አሳልፎ ሊሰጥ በሰፈሬ መካከል ይሄዳልና ፊቱን ካንተ እንዳይመልስ ነውረኛውን ነገር እንዳያይ ሰፈሪ የተቀደሰ ይሁን ይላል። ነውረኛ ነገር ካየ አይናገርም። እግዚአብሔር ቅዱስ አምላክ ነው። ቅድስና የሌለበት ቦታ ላይ እንዴት ይገኛል? እግዚአብሔር ፍጹም አምላክ ነው። ነውር ባለበት ቦታ ላይ ነውርን እንደፈለገ አደርጋለሁ እያለን እንዴት ይገኛል? እንዴት ይናገራል? አው ስጋ ለባሽ ስለሆንን ልንሳሳት እንችላለን፣ ልንወጥቅ እንችላለን። ግን ደፍረን እንዴት ያለ ቅድስና ቢመላለስ ችግር የለውም እንላለን። እንደ ክርስቲያን እንደ አንድ አማኝ ተቀደሱ ይላል የእግዚአብሔር ቃል። የሚቀድሰን ራሱ ነው። መንፈስ ቅዱስ ይቀድሰናል። እኛ ከተዘጋጀን፣ እኛ ስንተጋ፣ እኛ ስንጸልይ የሚረዳን መንፈስ ቅዱስ ተሰጥቶናል። የሚያግዘን መንፈስ ቅዱስ ተሰጥቶናል። ከእስራት የሚያወጣ መንፈስ ቅዱስ ተሰጥቶናል። ከድካማችን የሚያወጣን መንፈስ ቅዱስ ተሰጥቶናል። የሚያበረታን መንፈስ ቅዱስ ተሰጥቶናል። ስለዚህ እንድንቀደስ ይፈልጋል ጌታ። አዛዣችን የሆነው ጌታችን
የሚደሰትብን እኛ ልጆቹ ስንቀደስ፣ እኛ ልጆቹ እርሱን ስንመስል ሐዋርያው ጳውሎስ እንደተናገረው እኔ ክርስቶስን እንደሚመስል እናንተ እኔን ምሰሉ አለ። እኔ ክርስቶስን እንደሚመስል እኮ ነው ያለው። እኔ ወንጀለኛውን እንደሚመስል አላለም። እኔ ኃጢአተኛ እንደሚመስል አላለም። እኔ እንደተናኩ እንደወደቅኩ አላለም። ክርስቶስን እንደሚመስል አለ። በልበ ሙሉነት ክርስቶስን እንድንመስል እግዚአብሔር ይርዳን። በእውነት የልጁን መልክ በዚህ ምድር ላይ እንድንገልጥ ነው ጌታ ያስቀመጠን። ክርስትናችን የክርስቶስ ኢየሱስን የልጁን መልክ እንደ መስተዋት እያብለጨለጭን እንድንኖር ነው እግዚአብሔር የሚፈልገው። ኦ መንፈስ ቅዱስ፣ ኦ መንፈስ ቅዱስ እርዳን። ኦ መንፈስ ቅዱስ አይኖቻችንን ክፈት። ኦ መንፈስ ቅዱስ ከወደቅንበት አንሳን። ኦ መንፈስ ቅዱስ፣ ኦ መንፈስ ቅዱስ የምትቀድስ መንፈስ ቅዱስ፣ የምታቆም መንፈስ ቅዱስ፣ የምታበረታ መንፈስ ቅዱስ፣ ረጅሙን ጉዞ የምታስኬድ መንፈስ ቅዱስ፣ አጽናኙ መንፈስ ቅዱስ ተሰጥቶናል። እኛ ስንዘጋጅ፣ እኛ ውረሰን ብለን ራሳችንን አሳልፈን ለእርሱ ስንሰጥ መንፈስ ቅዱስ ያግዘናል። መንፈስ ቅዱስ እንድንቀደስ ያስችለናል። ሥጋ ለባሽ ስለሆንን ያለ እርሱ አንችልም። ይህ ዓለም መከራ ያለበት ነው። ይህ ዓለም ፈተና ያለበት ነው። መንፈስ ቅዱስ ይርዳን። ሦስተኛው ነጥብ ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 3 እስከ 5 እያየን ነው። 3 ነጥቦችን ዋና ዋና ነገሮች እያየን ነው። ሁለቱን አይተናል። የመጀመሪያው መከራን መቀበል፣ ሁለተኛው አዛዡን ማስደሰት፣ ሦስተኛውና የመጨረሻው የውድድር ሕግን ጠብቆ መኖር ቁጥር 5 ላይ አለ። እንዲሁም በውድድር የሚሳተፍ ሰው የውድድሩን ሕግ ጠብቆ ካሮጠ የድልን አክሊል አያገኝም ይላል። የውድድር ሕግን ጠብቆ ያሮጠ የድልን አክሊል አያገኝም። የመጨረሻውን ሪባን አይቆርጥም፣ አይደርስም። ስለ ሩጫ ስናነሳ የምናውቃቸው ነገሮች አሉ። ስለ ሩጫ ነው የሚያወራው። የትራክ ሯጮች ከሆንን የትራኩን መም ጠብቆ መሮጥ ይፈልጋል። በተለይ አጭር ሜትር ሩጫ ስሮጡ እናያለን። ሯጭ እንኳን ባንሆን አገራችን የሯጮች አገር ስለሆነች፣ የሯጮች ምድር ስለሆነች ሩጫን እንወዳለን፣ እንከታተላለን። አጭር ሜትር ሩጫ በሚሮጥበት ጊዜ የሰውን መስመር ማለፍ የለም፣ የሰውን መስመር መገፋፋት የለም። በተፈቀደለት መም ውስጥ በተሰመረለት መስመር ውስጥ ብቻ መስመሩን ጠብቆ መሙን ጠብቆ መሮጥ ይፈልጋል። የሀገር አቋራጭ ሩጫ በሚሆንበት ጊዜ ደግሞ በተፈቀደ መስመር ብቻ መሮጥ ይፈልጋል። ከመገናኛ ወደ መርካቶ ለመሄድ የተለያዩ መንገዶች አሉ። ነገር ግን የሩጫ መስመር እንድንሮጥ የተፈቀደው በመገናኛ አድርገን በ4 ኪሎ አድርገን በፒያሳ አድርገን መውረድ ከሆነ አንዱ መስመር እሱ ነው። በአቋራጭ በሌላ አቋራጭ መንገዶች ሊኖሩ ይችላሉ። ነገር ግን በአቋራጭ መንገድ እንዲሮጡ አይፈቀድላቸውም። በተፈቀደለት መስመር ብቻ የማራቶን ሯጮች ከሆኑ በተፈቀደለት መስመር ብቻ ነው የሚሮጠው። ሯጩ በሌላ አቋራጭ መንገድ ሊሄድ ብሎ መንገድን ስቶ በአቋራጭ ሊሄድ ብሎ በአቋራጭ ገብቼ ሪባኑን የመጨረሻ መግቢያውን ልቁረጥ ብሎ ሪከርድ ልስበር ብሎ የሚሄድ ከሆነ ዲስኳሊፋይድ ይሆናል። ዛሬ እንዴት እየሮጥን ነው ያለ ነው? በክርስትናችን እንዴት እየሮጥን ነው ያለ ነው? ለእኛ ለክርስቲያኖች የተፈቀደልን ሜዳ ምን አይነት ነው? ሜዳውን ማወቅ ይጠበቅብናል። ለክርስቲያን የተፈቀደለት ሜዳ
ማቴዎስ ወንጌል ምዕራፍ 7 ቁጥር 13 እስከ 14 እንዲሁም ሉቃስ ወንጌል ምዕራፍ 13 ቁጥር 24 ላይ ይናገራል። ለእኛ የተፈቀደልን ሜዳ በሩ ጠባብ ነው ይላል፣ መንገዱ ቀጭን ነው ይላል፣ የሚገባበትም በጣም ጥቂት ነው ይላል። አያችሁ፣ እንዲህ ይነበባል። ማቴዎስ 7 ቁጥር 13 እስከ 14 በጠበበው ደጅ ግቡ፣ ወደ ጥፋት የሚወስደው ደጅ ሰፊ ነው፣ መንገዱም ትልቅ ነውና ወደ እርሷ የሚገቡ ብዙዎች ናቸው። ቁጥር 14 ላይ ወደ ሕይወት የሚወስደው ደጅ ጠባብ ነው፣ መንገዱም የቀጠነ ነውና የሚያገኙትም ጥቂቶች ናቸው ይላል። ለእኛ የተፈቀደው ጠባብ፣ መግቢያው ጠባብ ነው፣ በሩ ጠባብ ነው፣ መንገዱ ቀጭን ነው። በተሰመረልን በቀጭን መንገድ እንድንጓዝ ነው የሚጠበቅብን። ቀጭን መንገድ ላይ ተላልፋችሁ ሄዳችሁ ታውቃላችሁ? የገጠር ልጅ ስለሆንኩ ክፍለ ሀገር ስላደግኩኝ አውቃለሁ። አንዳንድ መንገዶች በጣም ቀጭን ናቸው። ኢቭን አንዳንድ ቦታ ላይ ክረምት ሲሆን ቆንጥር በሁለቱም ጎንና ጎን በሚያድግበት ጊዜ በጎን ስላሽ እንድንሄድ ይፈልጋል። ቀጥታ ፊት ለፊት ከሄድን ቆንጥሩ በግራም በቀኝም ሊይዘን ይችላል፣ ሊቆነጥረን ይችላል። ተጠንቅቀን አንድ ሰው ብቻ መተላለፊያ እንኳን አንዱ ቢመጣ ጎንህን ሰጥተህ ነው ሁለተኛውን የምታሳልፈው። ክርስትና እንደዛ አይነት ነው። ዓለም ሰፊ መንገድ አላት፣ ሰፊ በር አላት። እጆቿን ዘርግታ ና ወደ እኔ ትከብራለህ፣ ና ወደ እኔ ገንዘብ ታገኛለህ፣ ና ወደ እኔ ሀብት ታገኛለህ፣ ና ወደ እኔ የከበረ መኪና ታገኛለህ፣ ና ወደ እኔ ቪኤት ትነዳለህ፣ ና ወደ እኔ ስሜን ከፍ ከፍ አደርጋለሁ። ኢየሱስ ክርስቶስን 40 ቀንና 40 ሌሊት ከጸለየና ከጾመ በኋላ ሰይጣን ወደ ከፍታ ወስዶ ዓለምንና ክብሯን ካሳየው በኋላ የዚህች ዓለም ክብር የዚህች ዓለም ዝና ያለው እኔ እጅ ነው፣ አንድ ጊዜ ብትሰግድልኝ የዓለምን ክብር እሰጥሃለሁ አለው ክርስቶስ ኢየሱስን። አያችሁ፣ ዓለም ዝና የኔ ነው ትላለች፣ ሀብት የኔ ነው ትላለች፣ ገንዘብ እሰጥሃለሁ ትላለች፣ ዕውቅና እጨምርልሃለሁ ትላለች፣ በአቋራጭ አከብርሃለሁ ትላለች። ሰርተ አታድግም፣ እኔ ጋር ከመጣ እጅ በእጅ እሰጥሃለሁ እከፍልሃለሁ ትላለች። የዓለም ደጅ ሰፊ ነው፣ የዓለም ደጅ ሰፊ ነው፣ የሚገቡባት ብዙዎች ናቸው። እኛ ክርስቲያኖች ግን የተፈቀደልን የተሰመረልን መስመር ቀጭን ነው፣ ጥቂቶች የሚያገኟት። እኛ ስላገኘን ደስ ብሎን ግን የዓለም ቆንጥር እንዳይዘን፣ የዓለም ክፋት እንዳይዘን፣ የዓለም ምቀኝነት እንዳይዘን፣ ጠልፎ እንዳይጥለን፣ የዓለም ብልጭልጭ እንዳይጥለን የሩጫውን ሕግ ጠብቀን መሮጥ ይጠበቅብናል። የሩጫውን መስመር ጠብቀን እንድንሮጥ፣ በቅድስና እንድንሮጥ ይጠበቅብናል። በጠበበ ደጅ ገብተናል። ግቡ አልላችሁም፣ ገብተናል። ግን እስከ መጨረሻው ድረስ መጽናትን፣ እስከ መጨረሻው ድረስ መሄድን ይፈልጋል። ክርስትና እንደ ማራቶን ሩጫ ብዙዎች እየተንጠባጠቡ የሚቀሩበት